ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ ውዶቼ ማለት ነው። እና ዛሬ ማለት ነው ውድ ቤተሰቦቼ ዛሬ ተከስቻለሁ። እንግዲህ ከኢትዮጵያ ወደ ስደት ልመጣ ነው ማለት ነው። ከኢትዮጵያ ወደ ስደት ልመጣ ነው። ሰብስክራይብ ላይክ አድርጉ። ጠፍቼ ነበር። የጠፋሁበት ምክንያት ደግሞ ከልጆቼ ጋር አሁን ምናምን አልተመቻቸልኝም። በቃ ያንን በማብራሪያ እመጣለሁኝ። አሁን ተመልሼ ልመጣ ነው። ምን እንደምትሉኝ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እና የኔ ውድ ቤተሰቦች አሁንም ሰብስክራይባችሁ ላይክ እንዳይረየኝ ማለት ነው ውዶቼ። እቺን የመሰለ ደግሞ ከፍቻለሁ። እቺን የመሰለ ሱቅ ማለት ነው። ምንም ልታኖረኝ አልቻለችም። ምክንያቱም ልጅ እያስተማርኩኝ ነው። የትምህርት ቤት አለብኝ፣ ቤት ኪራይ አለብኝ። እሱ ኢትዮጵያ ላይ ትንሽ ወረት ያላችሁ ልጆች እንኳን ብትመጡ ትሰራላችሁ ማለት ነው። እኔ ግን ለመስራት አልቻልኩኝም። ትንሽ ብር ነው ይዤ የመጣሁት። ብር አልያዝኩም ነበር። ልመለስ ነው እላችኋለሁ ቤተሰብ እና ላይክ እያደረጋችሁ